ትንሹ ቤተክርስቲያን ለትልቁ ቤተክርስቲያን መሰረት ነው። በትንሿ ቤተክርስቲያን ተኮትኩተው ያደጉ ልጆች ለትልቋ ቤተክርስቲያን መሰረት ናቸው። እያንዳንዳቸው 10,000 ሰራዊት አስከትለው ሄደዋል። ቀበሮ እንኳን ያልተፈላሰፈች ሰው በዛው መቀመጫው ነው። ገና ምንም ፍልስፍና የለም። ምንም ወደ ኃጢአትም የዳረገው ትልቁ በሽታ ምንድነው? ንገሩኝ። ቅናት። በትዳር ውስጥ ደግሞ ትልቁ ፈተና ቅናት ነው። ለአደራችሁን ከቅናት ተጠብቁ። እናንተ ሴቶች አለ ለባሎቻችሁ ታገዙ። ምን በሉ? ታገዙ፣ እንዳትቆጡ። መጽሐፉ ነው ያለው ታገዙ። የጋብቻ የ20,000 40,000 ወርቅ ደግሞ የእርግዝናም ሌላ ወርቅ። ይሄ ወርቁ እንደው አስጠላኝ፣ ጠበበኝ። ይስማ ተቋቋው አለ እንጂ እኛ አላየንም። እንግዲህ ካለ እናንተ ካላል ሸሽጋ መከፍታለ። ይሄ ምንድነው? ስስት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ሊቀ ትጉሃን መምህር ሰሎሞን የዚህ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ክቡራን፣ በዛሬው ዕለት በእግዚአብሔር ፈቃድ በመንፈስ ቅዱስ ፈቃድ ቅድስት ቤተ ክርስቲያን በምትወደው መጽሐፍ በሚያዘው ሥርዓተ ጋብቻቸውን የፈጸማቸው ክቡር ሙሽራችንና ክብርት ሙሽራችን በዚህ ቅዱስ ቦታ የተሰበሰባችሁ ሁላችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። መመስገን የባህሪ የሆነ በአንድነቱ ምንታዊ በሦስትነቱ ርባኤ የሌለበት ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ተፈስሑ አብየ ፍስሐ፣ ታላቅ ደስታን ተደሰቱ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 10። እግዚአብሔር እንደወደደና እንደፈቀደ እሱም እንደረዳን በተወሰነ ደቂቃ በዚህ ቃል እንማማራለን። ታላቅ ደስታን በመስኪ ምንን ታላቅ ደስታን ተደሰቱ። እንግዲህ ይህን ቃል የጻፈልን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሐዋርያ ከ12 ሐዋርያት አንዱ ከአራቱ ወንጌላውያን አንዱ የሆነ ለ3 ዓመት ከ3 ወር ከክርስቶስ እግር ተቀምጦ የእጁን ታምራት እያየ የቃሉን ትምህርት እየሰማ የኖረ እግዚአብሔር የመረጠው የለየው ቅዱስ ማቴዎስ ነው ቃሉን የጻፈልን። ምክንያተ ጽሕፈቱ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ልደትና ስለ አወላለዱ እንደዚሁም ሲወለድ ሰብአ ሰገል ስላቀረቡለት አምሃ ይናገራል። መቼስ ክርስቶስ በመወለዱ ያልተደሰተ ክርስቶስ ወደዚህ ዓለሙ በመምጣቱ ያልተደሰተ ፍጥረት የለም። ወኩሉ ፍጥረት ተፈስሐ በምጽአትከ ብሎ ቅዱስ ኤፍሬም እንደ ወርቅ አንከብሎ እንደ ሻማ ጠቅልሎ ጥቅልል ባለ መንገድ ተናገረ። ምን ሰው አያልብልም። እኔ መላእክት ተደሰቱ አልልም፣ ሰማይ ተደሰተ አልልም፣ ምድር ተደሰተች አልልም። ዝም እያለ በቃ ወኩሉ ፍጥረት ተፈስሐ፣ ፍጥረት ሁሉ አንተ በመምጣት ከሰማየ ሰማያት በመውለድህ ሥጋ በመልበስህ ተደሰተ ብሎ ጠቅልሎ ይናገራል። ይህን በሚናገርበት ሐዋርያው ቅዱስ ማቴዎስ በዛሬው ዕለት ካህኑ ባነበቡት ወንጌል ከቁጥር 2 ምዕራፍ 2 ቁጥር 1 ጀምረን ስናነብ ወተወልዶ እግዚእ ኢየሱስ ይላል። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በቤተልሔም ዘይሁዳ በመዓለ ሄሮድስ ንጉሥ መጹ እምሩቅ ሰብአ ሰገል፣ ከሩቅ አገር ከምስራቅ ሰብአ ሰገል የሚባሉ የጥበብ ሰዎች መጡ። የምን ሰዎች? የጥበብ ሰዎች መጡ። ጥበብ ያላቸው፣ ጥበብን የተማሩ፣ ጥበብን ያጠኑ ሰዎች መጡ። ጥበብ ብቻ አይደለም፣ ንግስና ያላቸው ሄሮድስ በነገሰበት ዘመን መጡ። ምን እያሉ መጡ? ከሩቅ አገር ተነስተው መጡና እንዘ ይብሉ አይቲሃሎ ዘተወልደ ንጉሥ አይሁድ፣ የአይሁድ ንጉሥ የተወለደ ወዴት ነው? እንሰግድለት ዘንድ እያሉ መጡ። የማን ንጉሥ? የአይሁድ ንጉሥ። እግዚአብሔር እንዴት አድርጎ እንደገለጻላቸው አስተውሉ። ለክርስቶስ 3 ስሞች አሉ። ስም ላዕላዊ፣ ስም ታሕታዊና ስም ማዕከላዊ የሚባሉ። ምን አልኳችሁ? ስም ላዕላዊ፣ ስም ማዕከላዊና ስም ታሕታዊ። ስም ላዕላዊ የሚለው አምላክ ፈጣሪ ማለት ነው። አሁን እነዚህ ነገስታት የተወለደው ፈጣሪ ወዴት ነው ቢሉ የሚያሳያቸው ሰው የለም። እስራኤል ይስቁባቸው ነበር። ይህ ደግሞ ዛሬ ብላችሁ ፈጣሪን እንዲወለድ ያደረጋችሁት ይሏቸዋል። ምንም ትንቢት ቢነገርም ሱባኤ ቢቆጠርም እስራኤል ዘንግተዋልና ደግሞም እኛ ሳናውቅ እናንተ እንዴት ሰማችሁ ይሏቸዋልና
ስም ላዕላዊ ሳይጠሩ የተወለደው አምላክ ወዴት አላሉ። ስም ታህታዊ ደግሞ ሕፃን ዘበታቱ ወልድ ዘበላዕሉ እንድለው ሕፃን ወልድ የሚለው ዘበታቱ ሕፃን ተብሎ ይጠራል። የተወለደው የእስራኤል ሕፃን ወዴት አለ ቢሉ ደግሞ ምን ይባላሉ? ይሰማሉ? ማንም ይሰማቸው የለም እንዴ? እናንተ ሞኞች ናችሁ እንዴ? በእስራኤል ሀገር ስንት ሕፃን ይወለዳል? ስንት ሕፃን ሙቶ ያድራል? አሁን እንዴት ያለ ሕፃንኛ ምኑን አውቀን ብለው አይነግሯቸው ነበር። ታዲያ ስም ማዕከላዊ ተገለጸላቸውና አይት ያለው ዘተወለደ ንጉሠ እስራኤል፣ የእስራኤል ንጉሥ የተወለደው የት ነው አሉ። የክርስቶስ ማዕከላዊ ስሙ ነው፣ ንጉሥ ነው። ምክንያቱም ንጉሥ የሚወለድበት ቦታ ይታወቃል። ንጉሥ የሚነግሰው ከይሁዳ ዘር የተወለደ በቤተልሔም የሚኖር ነውና በየት እንደሚወለድ ስለሚታወቅ ስም ማዕከላዊ ተገልጾላቸው የተወለደው የእስራኤል ንጉሥ እኛ እንሰግድለት ዘንድ እያሉ መጡ ይላል። አሁን ያ ሊመራቸው ኮከብ አለ። ከሰው ሲደርሱ ይለያቸዋል፣ ሰው ሲያጡ ደግሞ ይመራቸዋል። ወደ ኢየሩሳሌም በገቡ ጊዜ ሄሮድስን ባዩ ጊዜ ለሄሮድስ ኮከቡ ተሰወረ። ለሄሮድስ ሲሰወር እነሱንም ተሰወሯቸው። ከዚህ በኋላ መጠየቅ ጀመሩ። ኮከቡ ሲመራቸው ይሄዳሉ። ኮከቡ ግን ሰው ሲያይ ስለሚሰወራቸው እነሱም ብቻ ስለሆነ የመምራት ዓላማው ሄሮድስን መርቶ ወደ ሕፃኑ ማድረስ ስለሌለበት ኮከቡ ይሰውራቸው ነበረ። ኮከቡ ሲሰወር አይተሃሉ አሉት። ከሄሮድስ ደረሱ። ሄሮድስ ሰማ። ሄሮድስ ሲሰማ እንግዲህ ወታው ከሄሮድስ ይላል ወደንገጸ ወኩላ ኢየሩሳሌም ምስሌው ሄሮድስ ደነገጠ፣ ታወከ፣ ቀና፣ ተሸበረ። እንዴ እኔ ነኝ እኮ የእስራኤል ንጉሥ እንዴት በእኔ ላይ ንጉሥ ተወለደ ብሎ ደነገጠ። አሁን እዚህ ላይ የምትይዙ ሄሮድስ እንደ እውነት ምን አስናደደው? እስመ በሰረው በቅናት ዘይወርስ ንጉሡ አይደል? ሊቃውንተ በቅናት የእሱን ንግሥና የሚወርሰው መሰለው። ከዚህ ላይ ሙሽሮቻችን የምትይዙን ነገር ሄሮድስን ያስበላው ያለ ጊዜው ያስገደለው፣ አዎ ወደ ኃጢአትም የዳረገው ትልቁ በሽታ ምንድን ነው? ንገሩ። ቅናት። በትዳር ውስጥ ደግሞ ትልቁ ፈተና ቅናት ነው። ለአደራችሁን ከቅናት ተጠበቁ። ቅናት ትልቁ በሽታ። ሶሎሞንም በደንብ አድርጎ ይገልጸዋል። ቅናት ይላል አጥንትን ያነቅዛል። ስጋን ቦጭቆ ከጨረሰ በኋላ አሁን ዓለሙ የሚለው አባባል አለ። ምንድነው? ቅናት ያገለጣውን ፊት ምን አያወዘው? ቅባት አያወዘው። ጥሩ ነው። ግን ሶሎሞን ግን ከዚህ የበለጠ አሁን ዓለም እያለ ያለው ቅናት ፊትን ያጠወልጋል ነው። ሶሎሞን ደግሞ ፊትን ማጠውለግ አይደለም ማለት ምንም ያነቅሳል። አጥንትን ሲያስቡት ቆዳን ጨርሶ ከአጥንት ገብቶ ይሰረስራል አለ። ብዙ ሰዎች በቅናት ተጎዱ። ቅናት ዲያብሎስ በአዳም ቀና፣ ያን ያክል መከራ ጸናበት። እሱም ከመከራ ላይ መከራ ተጨመረለት። ይሁዳ በስስትም ቢሆን በቅናት አይሁድ በቅናት ክርስቶስን አሳልፈው ለመስጠት ደረሱ። ሄሮድስ በቅናት ተነሳሳ። ሲጀመር ይውላችሁ በእስራኤል ሕግ 30 ዓመት ያልሞላው ሰው አይነግስም። ምን ያልሞላው? 30 ዓመት ያልሆነው አይነግስም። ምን አለ እስከ 30 ዓመት ዝም ብሎ ቢበላ ሄሮድስ? አሁን ክርስቶስ ገና እኮ እየተወለደ ነው። 30 ዓመት እስኪሞላው። ለዛ እኮ ነው ክርስቶስም ስራውን የጀመረው በ30 ዓመት ነው። በእስራኤል ሕግ ከ30 ዓመት በፊት አልተጠመቀም፣ ስራም አልጀመረም። ገቢረ ተአምራት ሲያደርግ ቢኖርም እንደ ሕፃናት እየተማረ እንደ ሕፃናት ለእናቱ እየታዘዘ ኖረ እንጂ ሌላ አላደረገም። ክርስቶስ የመጣው አሁን ሊነግስ ነው። የእሱ ንግስና ግን መስቀል ላይ ነው። እሱ የሚነግሰው መስቀል ላይ ሆኖ ዓለምን ከምድር ወደ ሰማይ ከፍ ማድረግ ነው፣ ወደ ራሱ መሳብ ነው። ሄሮድስ ይህን እንኳን ባይረዳ ምን አለ እስከ 30 ዓመት በቃ እስኪያድግ ድረስ እኔ ልንገስ ቢል። ሲጀመር እኮ ትልቅ ሰው ነው። የሚገርማቸው አርጅቷል። ከዛ በኋላ 30 ዓመት ላይ ኖር ይችል ነበረ። ግን ቅናቴን ሁሉ አጨለመበትና እነሆ ታወከ አለ፣ ደነገጠ። ሕዝቡን ሰበሰበና ካህናቱን ሰብስቦ እንዲህ አለ፣ እነሆ እነዚህ ሰዎች ከሩቅ ሀገር ንጉሥ ተወልዷል እያሉ መጥተዋልና ክርስቶስ የሚባለው ንጉሥ የሚወለደው በየት ነው ብለው ጠየቁ ይላል። ካህናቱ ሲጠየቁ መልስ መለሱ። ያው መቀኝነት እንደ ዛሬ አልጸናም ይላሉ ተርጓሚያን። በቤተልሔም ይወለዳል ብለው ተናገሩ። ዛሬ ቢሆን ከእኛ ደብር ከእኛ አካባቢ ይባል ነበረ። የዛ ጊዜ ግን ቤተልሔም አልቀኑም፣ ዝም ብለው ቀጥታ ተናገሩ። አሁን ሰው ዛሬ ከፋፍሮት አብቅቷል፣ ከፋፍሮታል። እኛ ቀበሌ እኛ መንደር እንደው ታውት በእኛም በእናንተም ብዙ ነገር አለ። እነሱ ግን ቀጥታ በቤተልሔም ነው የሚወለደው ብለው ተናገሩ። ትንቢቱን ዋንቲ ቤተልሔም የተባለውን ያውቁ ነበርና ከዛ በኋላ እንዲህ አለ፣ ተመለሰና ሄዱ በቃ ንጉሡ ደርሳችሁ ቶሎ እንዴት እንደተወለደ ህዩትና እኔም እሰግድለታለሁ አለ ይላል። ነገር ግን እቅትሎስ ያሰኘው ነው እገለዋለሁ እያለ ነበር። አሁንም እየመራቸው ያኮከብ ሄዱ። ቅዱስ ያሬድ እንዲህ ይላል፣ ተፈስሑ ሰማያት
ወተሐሴት ምድር በልደቱ ለወልድኪ በልጅሽ መወለድ አለ ሰማያት ተደሰቱ ምድርም ደስ አላት አለ። መልአክ ዜናው ፍስሐ መልአኩ ቅዱስ ገብርኤል ደስታን ተናገረ። አዎ ወሐራ ሰማይ ሰብሑ ዘይሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር። የሰማይ መላእክት ደግሞ ስብሐት ለእግዚአብሔር በሰማያት ምስጋና ይገባል ለሰው ልጅ ግዛኑ ሊሰጠው ዘንድ ብለው አመሰገኑ አለ። ኢትዮጵያዊ ነው አንዱ ባቢሎናዊ አንዱ ዘው ፋርሳዊ ነው። ነገሥተ ተርሴስ ወደስያት አማ ያበጉሉ ነገሥተ ሳባ ወአረብ ሳባ የተባለችው ኢትዮጵያ ናት። እነዚህ ነገሥታት ኮከብ እየመራቸው ሄደዋል። እያንዳንዳቸው 10,000 ሰራዊት አስከትለው ሄደዋል። 30,000 ሰራዊት አስከትለው ሄደዋል። በፈረስ በሰረገላ ሆነው ሄደዋል። አሁን ያስደሰታቸው ግን የክርስቶስ መገኘት ነው። የሚገርም እኮ ነው እናንተ። ነገሥታት የሚደሰቱት ስልጣን ሲያገኙ ነው፣ እርግጥ ሲያገኙ ነው። ነገሥታት የሚደሰቱት ጠላት ሲገሉ ነው። ነገሥታት የሚደሰቱት ግዛት ሲያሰፉ ነው። እነዚህ ነገሥታት ግን የተመረጡት ነገሥታት ግን ያ አይደለም ያስደሰታቸው። ለ2 ዓመት ያክል ተጓዙ ነው የሚለው። ገና ክርስቶስ ሲወለድ ጀምረው እየተጓዙ 2 ዓመት ሙሉ መንገድ ፈጅቶባቸው በ2 ዓመታቸው እነዚህ ነገሥታት እየተንከራተቱ ብዙ ሰራዊት በዋጥም እየሞተባቸው የደከሙት እየተመለሱ የበረቱት እየተከተሉ በ2 ዓመት እንግዲህ እመቤታችንና ልጇ ካለበት ደረሱ። ለነሱ የታላቅ ደስታ ነው። ታላቅ ደስታ ነው። አዩት፣ ሕፃን አዩት፣ ሲያዩት በጣም ደስ አላቸው ይላል። እንግዲህ ታላቅ ደስታ ተደሰቱ። በማን? በክርስቶስ ልደት። እነሆ ዛሬ ታላቅ ደስታ የምንደሰትበት ነው። ደስታችን ክርስቶስ ነው፣ እሱ በመወለዱ። ሰማያት ተደስተዋል፣ ተፈሥሑ ሰማያት። እነማን? መላእክት። ወተሐሴት ምድር ደቂቀ አዳም ተደሰቱ። ሌላውስ ፍጥረታት በሙሉ ተደሰቱ። እንዴት ብለው ሊቃውንት ሲያብራሩ መላእክት እንዴት ተደሰቱ ትለኝ እንደሆነ ክርስቶስ ከእመቤታችን እንደሚወለድ ትንቢቱን ሰምተው ነበረ። እስከ መቼ ድረስ ተወልዱ? በአጭር ቁመት በጠባብ ደረት ተወስኖ አይተን ነው እያሉ ሲመኙ አዩትና ተደሰቱ። አዎ ሌላስ? ከሰው ጋር ተጣልተው ነበር። ክርስቶስ በተወለደ ጊዜ እርቅ ተጀመረ ይላል። እርቅ ተደረገ። አስተውሉ። ሰውና መላእክት ተጣልተው ነበር። ሰውና እግዚአብሔር ተጣልተው ነበር። ነፍስና ስጋ ተጣልተው ነበር። ሰማይና ምድር ተጣልተው ነበር። እነዚህ ሁሉ በክርስቶስ መወለድ አንድ ሆኑ። ሰው ከእግዚአብሔር ጋር ተጣልቷል፣ ተለይቷል፣ የዲያብሎስ ባሪያ ሆኗል፣ መንግስቱን ተነቅቷል፣ ክብሩ ተገፏል። የእንስሳት የአራዊት ተገዥ ሆኗል፣ የሚደነግጥ የሚፈራ ሆኗል። መላእክትም ከሰው ጋር ተጣልተዋል። እነሆ ንጉሱ ከተጣላ ሰራዊቱ ንጉሱን ይመስላል። እነዚህ እንጂ ቢያከብራቸው የማይከበሩ እግዚአብሔርን ያክል ጌታ ገነትን ያክል ቦታ ያጡ ማይረቡ በማለት መላእክትም አብረው እግዚአብሔርን መስለው ሰውን ትተውት ነበረ። ታዲያ እግዚአብሔር ሲወለድ በቤተልሔም በተወለደ ጊዜ መላእክት ከወደ ሰማይ ሆኑና ስብሐት ለእግዚአብሔር አሉ። ደቂቀ አዳም ደግሞ እረኞች ደግሞ አዩትና አመሰገኑ ይላል። ስለዚህ መላእክትና እረኞች ሰዎች ታረቁ። ሰውና እግዚአብሔር ታረቀ፣ ሰውና መላእክት ታረቀ፣ ሰማይና ምድር ታረቁ። ከሰማይ እሳት እየዘነበ ምድርን ያጠፋት ነበረ። ነፍስና ስጋ ተጣሉ፣ ተጣልተው ይኖሩ ነበረ። ነፍስ በስጋ ፈቃድ ብቻ ተመራ ነበረ። ምንም ጽድቅ ብትሰራ ገነትን የሚያክል ቦታ ተነጥቃ ነበረ። ካሁን በኋላ ግን ነፍስን በፈቃዷ መሄድ ጀመረች። ነፍስና ስጋም ተጣልተው ነበር። ይህ ሁሉ ታረቀ። በክርስቶስ ምጽአት ያልታረቀ ነገር የለም። እንስሳት ደስ አላቸው አለ። ለምን? ለ5500 ዘመን ያክል ጌታቸው አዳም ከፈጣሪው ጋር ተጣልቶ ነበርና እሱ ሲታረቅላቸው ደስ አላቸው። ሌላስ በተጨማሪ ለብዙ ዓመታት ያክል እሳት እየዘነበ ያጠፋቸው ነበር በሰው ኃጢአት ምክንያት። ሰብአ ሰዶም ሲቃጠሉ እንስሳት አራዊት ያለ ኃጢአታቸው ጠፍተዋል። ዓለም በድፍረ ውሃ ስትጠፋ እንስሳት አራዊት ጠፍተዋል። ከእንግዲህ በኋላ እንዲህ ያለ ጥፋት የለም ሲሉ ተደሰቱ ይለናል። ተፈሥሑ ምን? በክርስቶስ ልደት ያልተደሰተ የለም፣ ያልተደሰተ የለም። የእኛም ደስታችን መወለዱ ነው። በመወለዱ በመጠመቁ ወደዚህ ዓለም በመምጣቱ ሁሉ ደስ ይለናል። ምክንያቱም የማያልፍ ደስታ ማለት ይህ ነው። አሁን እያንዳንዳችን መደሰት ያለብን ክርስቶስ ባደረገው ነገር ሁሉ ነው። ያዲያ ግን የዓለም ደስታ እንደምታዩት የቀበሮ ደስታ ነው። ቀበሮ እዚህ መሬት ላይ ያለ ማር አለ። የምን ማር ነው የሚባለው? የምን ማር ነው የሚባለው? የጣዝማ ማር በጣም ትወዳለች እና ከመውደዷ ብዛት የተነሳ አንድ የጣዝማ ጉሬ ካገኘች ከደስታ ብዛት የተነሳ ትዘላለች። ስትዝል ስትፈነጥስ ቆይታ ስመጣ ጉሬው ይጠፋታል። ማሩን ሳትበላው እንዲህ ብላ ከሰረች። አሁን ግን ይላሉ ጠበብት
አሁን ግን በስላለች። ዝላዩን ማልታዎች ጉሬውን አይጠፋትም። እንዴት ትሉ እንደሆነ በአንድ እግሯ ጉሬውን ይዛ በአንድ እግሯ ትዘላለች። እንዲህ ቀበሮ እንኳን ያልተፈላሰፈች ሰው ግን እዛው መቀመጫው ነው። ገና ምንም ፍልስፍና የለም፣ ምንም ነገር የለም። አያችሁ፣ ደስታውን ተገቢ ነው። ማሩም እንዲያመልጥ ይፈለጋል። የምንደሰተው ደስታችን አንዳንድ ጊዜ በጣም ስንደሰት እንዳያርፈን ያለንን ይዘን ነው መደሰት ያለብን። እንግዲህ ተፈስሐ ብዬ ፍስሐ ሙሽሮቹም ታላቅ ደስታ ነው። ከአንድነት ወደ ሁለትነት፣ የአካል ሁለትነት የሀሳብ አንድነት ያለበት፣ ከብቸኝነት ወደ ህብረት የተመጣበት ታላቅ ደስታ ክርስቶስ የፈቀደው ቤተ ክርስቲያን የምትፈቅደው የሥጋ ወደሙ ደስታ እሱ ወደዚህ ዓለም የመጣበት አንዱ ዓላማው ይኸው ነው። ሰውን ከፍ ማድረግ ነው። ሥጋ ወደሙን መስጠት ነው። በዚህ መወሰን ደግሞ ታላቅ ደስታ ነው። ደስታው ግን እንደተነገረ ጊዜያዊ ብቻ እንዳይሆን ልክ እንደ ቀለበይቱ አሁን የአብዛኛው ሙሽራ የአብዛኛው ሰው ደስታው ጊዜያዊ ነው አለ አይደለ? እንደው ከዚያ ከጋብቻ በፊት የነበረ ደስታ ብቻ ከጋብቻ በፊት የነበረ ደግሞ መካብ የማይሆነውን አንተ የኔ እንትን አንተ ምን እናንተ ታውቁታላችሁ ምን አለች ነው የሚባለው። ሴቷ እንደው የኔ ውድ አለች አለው። ሌሎች ይህን ሰማይ የፈጠረው ማን ነው? ማን የፈጠረው? ንገሩኝ፣ ማን የፈጠረው? እግዚአብሔር አለ። አሁን ይህ ጥያቄ ይጠየቅም ነበረ። እግዚአብሔር ነው ምን ትላለች እጅ ሲል ረምብየው አንተ ነህ አለች ይባላል። አንተ ነህ እስከዚህ ድረስ መቃቀር አለ። በኋላ ግን ያው ታውቁታላችሁ እናንተና ከዚህ መውጣት ወአንተም ይሄ አንስት ተኮነን አለ አምታቲክን ቅዱስ ጴጥሮስ በመልእክቱ በአንደኛ ጴጥሮስ 3 ላይ እናንተ ሴቶች አለ ለባሎቻችሁ ታገዙ። ምን በሉ? ታገዙ፣ እንዳትቆጡ መጽሐፉ ነው ያለው። ታገዙ። ስትገዙ ሳለ እንዘ ትፈራ አሰነያ ግዘክን በንስ ስትገዙም ደግሞ በትሕትና ራሳችሁን አጊጡ፣ አሸብርቁ ስላችሁ ደግሞ አለ አጊጡ ስላችሁ ደግሞ የሚገርም ነው። አኮ አለ በተጸፍሮ ስዕርትክ ወአኮ በተሰድቦ ወርቅ ወብሩር ወአኮ በተለብሶ አልባስ እኔ አጊጡ ያልኳችሁ ይሄን ያህል ወርቅ ካልገዛልኝ በማለት ያውንም አኮ እንደው ሰው ችግርንም አልረዳ በማለት የጋብቻ የ20 ሺህ 40 ሺህ ወርቅ ደግሞ የእርግዝናም ሌላ ወርቅ ይሄ ወርቁ እንደው አስጠላኝ ጠበበኝ ደግሞ ሌላ የሚባል አለመረዳት ደግሞ ልጅ ሲመጣ ደግሞ የክርስትና ሌላ ወርቅ ማሰብ ተጀምሯል አሉ። የክርስትና ደግሞ ሌላ ወርቅ እውነቴን ነው የምላችሁ። ተጠራሞ ከዛ በኋላ ችግር እንዲያለ እየመጣ ሲመጣ ወርቁን ያው ያን የወርቅ የብረት ቢክቡት ብረት ምንም አይሰራ። እናንተ ወርቅ አትበሉ። ይሄን ያክል ወርቅ ሰው ነው በቃ። ይሄን ያክል ወርቅ እኮ ድንጋይ ነው። ተሰበሰበ ምን ያደርጋል? እውነት ለመናገር እንደው የአብርሃም ጣዖት ማለት እኮ ነው ወርቅ። አብላይ ቢሉት ያበራል እንዴ? ሲነው ሳሰቡና አብላይ ቢሉት ያበራል። አጠጣይ ቢሉት ያጠጣል። አጫውተይ ቢሉት ያጫውታል። ወርቅ ሀላለበስከ ልጅ አልወልድም የሚሉም አሉ። እንግዲህ አስቡት፣ እግዚአብሔር ያሳያችሁ። እስከ ድረስ ምን አይነት መረገም ነው? ወአኮ በተለብሶ አልባስ እኔ ያልኳችሁ አለ ለሰው ለመታየት ከመታርለው አለ ገጸሰ ለሰው ለመታየት ብላችሁ በማጌጥ ልዩ የሆነ ልብስ በመልበስ ልዩ የሆነ ወርቅ በማድረግ ራሳችሁን ልዩ የሆነ ስሬት በመሰራት አይደለም አለ አላ በህቡ እግዚአብሔር በሚፈቅደው በንጽህና በቅድስና በትሕትና ራሳችሁን አጊጡ እንጂ አለ። ግን የሚገርመው ሴቶቹን ብቻ መክሮ አልቀረም። መጽሐፍ የሚያዳላ ይመስላችኋል? ያዳላ እንደኛ መጽሐፍ አያዳለም። ዝቅ ልና ሰው ላይ ምን ይላል? ወከማው አንትሙን ይደው አፍቅሩ አንስቲያክሙ እናንተ ወንዶቹ ሚስቶቻችሁን ውደዱ አለ። እስመ ይደክም ፍጥረተ ዚአሁን የእነሱ ደግሞ ፍጥረታቸው ይደክማል። እንግዲህ እሱ ነው ያለው። በትርጉማም ሲያብራሩ እንዴት ይደክማል ትለኝ ነው። ሐሳባቸው እኩል ላይሆን ይችላል። ቀድሞ የመበሳጨት ቀድሞ የመወሰን ነገሮችን ሁሉ የመተው አይደል? ልክ ያቺ ፍቅረኛ ያለችው ሰማይ አሁን መጀመሪያ ሲያፈቅሩም በጣም ቀጥማጣት ሲጣሉም ደግሞ ያን ሁሉ መዘንጋት ይሄ እንዳይታይ አለ። አክብሯቸው፣ ውደዷቸው አለ። የታስተሐቅሩ አታቃሏቸው። እናንተ እኮ ብንሮጥ እንይዛችኋለን፣ ብንጨብጥ እናደንቃችኋለን። እናንተ ያለኛ ይሳካላችሁ። ወጥተን ወርደን አበላናችሁ፣ ወጥተን ወርደን አጠጣናችሁ አትበሏቸው። እስመ ብእሲም ብእሲት ወብእሲትም ብእሲ ወንድ ከሴት ሊገኝ ሴትም ከወንድ ትገኛለችና እናንተ በክርስቶስ ሁሉም አንድ ሆኗልና እናንተም ውደዷቸው፣ እናንተም ታዘዙ። ስለዚህ የሴት መታዘዝ የወንድ መውደድ የማን ይበልጣል? ከመታዘዝና ከመውደድ
ንገሩኝ እንጂ ከመታዘዝና ከመውደድ ማን ይበልጣል? ነው አይደል? መታዘዝ ከባድ ነው። እንደው ለጥሲ ሴቶቹ ይናገሩ፣ መታዘዝ ነው የሚከብደው መውደድ? ንገሩኝ እንጂ መታዘዝ ይከብዳል መውደድ? አሁን መጽሐፍ ሴቶች ለባሎቻቸው ምን ይበሉ? ይታዘዙ። ወንዶች ደግሞ ሚስቶቻቸው ምን ይበሉ? መውደድ። መታዘዝ እንደው እውነት ለመናገር እንደው ለማቶቹ ሰው ሳትታዘዙ አሁን እኮ ሰው መንገደኛ እንዲሸምገል ያለ ሰውዬ እንደው ደክሞኛልና እንደዚህ አድርግልኝ ቢለኝ እኮ እንታዘዛለን። መታዘዝ አለ። ያው አተዛዘዙ ይለይ ይሆናል እንጂ እኮ መታዘዝ እንደውም ለሁሉ ይሰጣል። መውደድ ከባድ ነው። እናንተ መውደድ ውደዱ። አወዳደሩ ዝም ብሎ ያፍ አይደለም። ዮሐንስ እንዳለው የንትፋቀር ሀዊየ በልሳን ወበአፍ፣ ወንድሞቼ ሆይ አንዋደድ አለ። እንዲህ ያለውን አወዳደድ እንተወው። በአንደበት የተገደበ አወዳደድ፣ በምላስ የተገደበ አይደለም። አወዳደዱ እኮ እንጂ የሚገርም ነው። ክርስቶስ ቤተክርስቲያንን እንደሚወዳት አድርጋችሁ ውደዱ። አያት ቤተክርስቲያን እንደሚወዳት ደሙን እንዳፈሰሰላት ለሚስታችሁ ደማችሁን አፍስሱ። በእሷ የመጣውን ተጋፈጡ። እሷ ከሚረባት እኔ ልራብ፣ እሷ ከሚጠማት እኔ ልጠማ በሉ እንጂ። አዎ ለአንተ 5 ጫማ ሰቅለህ ሰብስበህ ለእሷ 1 ጫማ አለቀ ስትል የምትጨቃጨቅ ከሆነ ይሄ ሌላ ጉዳይ ነው። ይሄ መውደድ አይደለም። እንደው በዚህ ሱፉን በዚህ ጫማውን በዚህ ምኑን እያግበሰበሱ ደግሞ እሷንም አለማየት ይሄ ከሆነ ሌላ ጉዳይ ነው። መውደድ አይደለም። ቅድሚያ እኔ ይቅርብኝ ቤተክርስቲያንን እንዳስጌጣት ለሚስቶቻቸው ሁኑ ነው። ዝሮ አሁን የመብለጥ ያማበላለጥ ነገር አይደለም። መጋቢ አዲስ እሸቱ አንድ ነገር ተናግረዋል። የሆኑ ሴቶች አሉ እኛ ወንዶች አናንስም የሚል ሰምተዋል። እንደው ጎበዝ እንደው አስቸጋሪ እኮ ነው። ሰው ህሊናው ሲጸንበት አሉ ለመሆኑ ወንዶቹ እኛ ሴቶች እንበልጣለን ብለው ሰላማዊ ሰልፍ ወጥተዋል ወይ? አሁን አንተ ትቢያ ያለው ክርስቶስስ አንተ የሁሉ ንጉሥ ነህ ሲለው አንተ አልካል። ስለዚህ እናንተ አሁን አለ እኛ እንበልጥም ያላችሁት አትበልጡም የሚል ህሊና አለ ማለት ነው። እየተከራከራችሁ ነው ህሊናችሁ። በቃ አሁን ሊበታይናችሁ ስላላችሁ ነው እንጂ እኛ አላልንም ብሏል። አሁን የመብለጥ የማበላለጥ ነገር የለም። በክርስቶስ አንድ ነው። እንኳንስ ባልና ሚስት ይቀርና አልቦ ገብር ወአልቦ እግዚእ አለ ቅዱስ ጳውሎስ። አሁን ባሪያ የለም አለ፣ ጌታ የሚባል የለም፣ ባሪያ የሚባል የለም። ሁሉም በክርስቶስ አንድ ነው። አዎ ድሮ ባሪያ የሚባል ነበረ፣ በጣም የሚጠላ እንደ ፈረስ እንደ በቅሎ በልጓም የሚያዝ የሚወርድ የሚገደል የሚደበደብ እንደተፈለገ ተብሎ የሚገዛ ነበር። አሁን እሱ የለም አለ። በክርስቶስ ያመነ ሁሉ አንድ ነው ብሏል። ጌትነት በዚህ ነው። እና በክርስቶስ መወለድ ቤተክርስቲያን ደስ ብሏታል፣ ዓለም ደስ ብሎታል፣ ትዳርም ደስ ብሎታል። ቤተክርስቲያን ትዳር ነው። የሰማችሁ ነው። ትንሿ ቤተክርስቲያን ትባላለች። ትዳር ምኗ? ትንሿ ቤተክርስቲያን የምትባለው ትዳር ነው። ሌላ ትንሽ ቤተክርስቲያን የለም። በነገራችን ላይ አሁን የገሌ ቦታ ያለው ትልቅ ቤተክርስቲያን ሀገሌ ያለው እንላለን። በተለምዶ ትልቅና ትንሽ ቤተክርስቲያን የለም። ሁሉም ቤተክርስቲያን አንድ ነው። ትንሽ ቤተክርስቲያን ማን ነው? ንገሩኝ። ትንሽ ቤተክርስቲያን ምንድን ነው? ትዳር ለምን ትንሽ ቤተክርስቲያን ተባለ? በቤተክርስቲያን ምን ይደረጋል? ጸሎት ይጸለያል አይደለ? በጋብቻ በሙሽሮቹ ቤትም ጸሎት ይጸለያል። ቤተክርስቲያን ስግደት ይሰገዳል። ባልና ሚስትም ስግደት ይሰግዳሉ። አዎ አምልኮ አለ፣ ስዕል ይሰቅላሉ፣ ያመልካሉ። ንስሐ አለ፣ በባልና በሚስት በቤተክርስቲያን ንስሐ አለ። ትምህርት አለ፣ በቤተክርስቲያን በአውደ ምሕረት እቤታቸው ትምህርት አለ። ንስሐ አባት ያስተምራል፣ ባል ሚስቱን ያስተምራል፣ ሚስት ልጆቿን ታስተምራለች። ይህ ትምህርት ነው። አውደ ምሕረት ይዘረጋል። አትሮንስ አለ፣ መጽሐፍ ቅዱስ አለ። ከሙሽሮች ቤት የሌለ ነገር የለም። ታዲያ ለምን ትንሽ ቤተክርስቲያን ተባለች? ቁርባን የለም፣ ጥምቀት የለም፣ አበቃ። ምን የለም? ማቁረብ የለም፣ ማጥመቅ የለም። ከዚህ ውጭ የሆነ ሁሉ ግን ቤተክርስቲያን አለ። ለዚያ ቆለ የክርስቲያን ቤት ራሱ ቤተክርስቲያን ነው። የክርስቲያን ቤት አዎ፣ ስለ ማርያም ያለበት የቅዱሳን ስዕል ያለበት በተገቢው ቦታ ሆኖ ማለት ነው የተቀመጠበት፣ ጸሎት የሚጸለይበት፣ አዎ ውዳሴ ማርያም የሚደገምበት፣ ካህናት ገብተው የሚባርኩት፣ ንስሐ የሚገባበት፣ ትምህርት የሚሰጥበት ትንሿ ቤተክርስቲያን ይባላል ትዳር። ይህች ትንሿ ቤተክርስቲያን ከሌለ ትልቁ ቤተክርስቲያን የለም። ትንሹ ቤተክርስቲያን ለትልቁ ቤተክርስቲያን መሰረት ነው። በትንሿ ቤተክርስቲያን ተኮትኩተው ያደጉ ልጆች ለትልቋ ቤተክርስቲያን መሰረት ናቸው። ትንሿ ቤተክርስቲያን ላይ የተማሩት ለትልቁ ቤተክርስቲያን አስተማሪ ናቸው። ትንሿ ቤተክርስቲያን ላይ ያሉት ለንስሐ የደረሱት ምዕመናን ትልቁ ቤተክርስቲያን ላይ መጥተው ሥጋው ደግሞ ይቀበላሉ። ስለዚህ ትዳር ትንሿ ቤተክርስቲያን ናት። ትዳርን ማፍረስ ቤተክርስቲያንን ማፍረስ ነው። ምንን ማፍረስ ነው? ቤተክርስቲያንን ማፍረስ። እንደው አለ አይደለ ዝም ብሎ
እንደ ቃቃ ጨዋታ ምንም 5 ዓመት 6 ዓመት 10 ዓመት 20 ዓመት ያሳለፈውን ሰው ስታዩ ስትገምቱ በቃ እንደው ድንገት በ10 ደቂቃ ከሰማይ ከምድር ብሎ በዚህ አጣልፎ ፍርስርስ ያደርገዋል። ይሄ ማንን አፈረሰ? ማንን አፈረሰ? ማንም የእግዚአብሔርን ቤት ቢያፈርስ እግዚአብሔር እሱን ያፈርሰዋል ይላል ሄደው። ስለዚህ ከዚህ ተቆጥበን ትዳርን አክብረን ይዘን እንድንኖር እግዚአብሔር ይፍቀድልን። ሙሽሮቻችንም ሄሮድስን ከፈተነ ከቅናት፣ ይሁዳን ከፈተነ ከስስት፣ ዲያብሎስን ከፈተነ ከትዕቢት ተለይታችሁ እግዚአብሔር እንዳዘዘ በንጽህና በቅድስና። እነዚህ ሶስቱ ከባድ ናቸው። ዲያብሎስን የፈተነው ትዕቢት፣ ባል የሚጠብቅ ከሆነ ወይም ደግሞ ሚስት የምትጠብቅ ከሆነ እኔ የገሌ ልጅ እኔ አባቴ እንዲህ አለ እናቴ እንዲህ አለች፣ የለም በቃ ከዚህ በኋላ አባቴ ሀብታም ነው እናቴ ደሃ ናት፣ የለም እሱም እኔ እኮ አገሬ እንደዚህ ነው። አሁን ጭምር የሚገርማችሁ ባልና ሚስት ሆነው የኔ ሀገር እኮ ጎንደር ነው ቅዱሳን ሀገር፣ ያንቺ ሀገር ግን የሚል አለ። እንዲህ የሚባል የለም። ጎንደርና እንትናና የሚባል ነገር አሜሪካና የለም። በቃ ተወደደም ተጠላም በክርስቶስ አንድ ተሆነ። ይህ ትዕቢት የትዳር አንዱ በሽታ ነው። ትዕቢት ይጫናል። በቃ ስራ ሲመጣ እየቆየ መተዋወቅ ሲመጣ ወይ ሚስት ትጠብታለች ወይ ባል ይጠብታል። ያ ጊዜ ለቤተ ክርስቲያን አደጋ ይሆናል። ስስት ይመጣል ደግሞ በቃ መሳሳት። ይሄን እንጨብጠው። እሱ ከሷ ይሳሳና ቡክ ለብቻው የሚከፍት ወንድ የለም። ሚስት ማታውቀው አካውንት አለ የለም እንጃ፣ እኛ አላየንም። እንግዲህ ካለ እናንተ ከባል ሸሽ ጋር መከፍታለ። ይሄ ምንድን ነው? ስስት ነው፣ ማግበስበስ። አያችሁ፣ ሰይጣንን ና ወደ እኔ ግባ ብሎ መጋበዝ። ምናልባት ሊፈታኝ ይችላል፣ ገንዘቡ በዚህ ይሁን። ይሄ ስስት። የመጨረሻው ግን ቅናት ነው። እንደው ባልሆነ በሆነው ሲገባም ሲወጣም። እንደው ቅናት ደግሞ በጣም መጥፎ ነውና ከዚህ ተለይተን እግዚአብሔር እንደወደደ በተለይ በቁርባን ቤተ ክርስቲያን ከቁርባን በላይ የለም። እውነት ነው። ቁርባን በስጋ ወደሙ መታተም ይሄ ትልቅ ነውና በዚህ ጸንተን ጣልቃ የሚገባውን ሁሉ ትተን እግዚአብሔር በመካከላችን ጣልቃ ሁልጊዜ ገብቶ ትዳራችን እንዲያስተካክል እግዚአብሔር ይፍቀድልን። ሙሽሮቻችንም ተፈስዋ ብዬ ፍስሐ ሰማያትና ምድር በተደሰቱበት፣ ሰውና መላእክት በተደሰቱበት፣ እረኞች በተዘመሩበት ልዑል እግዚአብሔር ወደዚህ ዓለም በመጣበት ዕለት ጋብቻችሁን አድርጋችኋል። ይሄ ደግሞ መባረክ፣ መመረቅ፣ መቀደስ፣ መመረጥ ነው። እውነት ለመናገር ይሄ ዕለቱን ጊዜውን ሰዓቱን እግዚአብሔር የሚታሰብበት ጊዜ ነውና ከሁሉም ነገር እግዚአብሔር የመረጣችሁ መሆናችሁ ነውና በተመረጣችሁበት እንዲጸኑ እግዚአብሔር ይፍቀድላችሁ። ተፈስዋ ብዬ ፍስሐ ታላቅ ደስታ ተደሰቱ። ስብሐት ለእግዚአብሔር። ይቆያል።